ሃይ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ዶር ድራፍት ስቶፐር እንዴት ኢንስቶል እንደሚደረግ አሳያችኋለሁኝ። በቅድሚያ ዶር ስቶፐር፣ ድራፍት ስቶፐር የሚባሉት ነገር ይኸው ከአማዞን ገዝታችሁ ውስጥ ያሉት ነገሮች እነዚህ ፎሞች ናቸው። ሶስት ፎሞች ናቸው ውስጥ ያሉት ነገሮች ስድስት ናቸው እና ባግም አለው እነዚህ ፎሞች እንዴት ኢንስቶል እንደሚደረግ አሳያችኋለሁ ማለት ነው። በቅድሚያ የሚያስፈልጉ ነገሮች ሜትር መቁረጫ ነው የሚያስፈልጉት ይሄን ዶር ስቶፐሮች ማለት ነው ለመስራት። በቅድሚያ ሜዠር ማድረግ ወይም ተፈለጋችሁም ሜዠር ታደርጋላችሁ። የዶሩ ስፋት ምን ያህል እንደሆነ ሜዠር ታደርጋላችሁ። ለምሳሌ አሁን ይሄ የዶሩ ስፋት 30 ነው፣ 30 ኢንች ነው። ወይም ይሄንን ባትጠቀሙ ይሄንን ፎሙን እንዲደርድራችሁ በትክክል ትደረድሩና እዚች ጋር ፎሙን ትቆርጣላችሁ። እንዲህ ትቆርጣላችሁ ማለት ነው። ፎሙን እንዲህ ትቆርጣላችሁ። ይሄ አንደኛው ሳይድ ነው። ሌላው ሳይድ ደግሞ አዘር ሳይድ ማለት ነው። አንዱንም እንደዚሁ ትደረድራላችሁ። በሌላው ሳይድ ያለውን ይሄው መለካት ወይም እንደዚች አድርጋችሁ ማቁረጥ ትችላላችሁ ማለት ነው። ይሄ ፎሙ ኢዝሊ የሚቆረጥ ነው። ይሄው ከዛ ቀጥላችሁ ይሄንን ባግ ውስጥ ታስገባላችሁ ማለት ነው። ባግ ውስጥ ታስገባላችሁ። በጣም ቀላል ነው እና እነዚህ ነገሮች የሚረዳችሁ ለምንድን ነው? አንደኛ ንፋስ ወይም ጭስ ከአንዱ ከምትሰሩበት ክፍል ወደ ሌላው ክፍል ጭስ ወይም ሽታ እንዳይገባ ወይም ደግሞ ባክስ የመሳሰሉ ነገሮች እንዳይገቡ የሚረዳ ነው። በሩ ወደ ሌላ ክፍል እንዳይገባ የሚረዳ ነው። በጣም ጠቃሚ ነገር ነው እና ቀላል ነው። በቀላሉ ይችን ከአማዞን ገዝታችሁ በቀላሉ ዶራችሁ ላይ እንደዚህ መጋረድ ይቻላል ማለት ነው። አንደኛ ኖይስለስ ነው፣ ድምፅም ይከላከልላችኋል። ምንም አይነት ንፋስ አይገባም። የመሳሰሉ ነገሮችን ይከላከልላችኋል ማለት ነው። በጣም ጠቃሚ ነገር ነው። በቀላሉ እንደዚህ አድርጋችሁ ሰርታችሁ ከአማዞን ገዝታችሁ በቀላሉ መጠቀም ይቻላል ማለት ነው። ይሄው እዛ ባግ ውስጥ እንደዚህ ካስገባችሁ በኋላ እንደዚህ ታስገባላችሁ። ዘህንም እንደዚህ ይገባል። ይሄኛውም እንደዚህ ይገባል። ከዛ በኋላ አሁን ከዚህ በኋላ ደግሞ ይሄንን ፎልድ ማድረግ ነው፣ ማጠፍ ነው። አጥፋችሁ ይሄው ታጥፋላችሁ፣ አስተካክላችሁ ይሄው እዛ በሩን መክፈትና በሩን ከፍታችሁ በሩ ስር ማስገባት ነው። ይሄው ስናስገባው ይሄው በቀላሉ ይሄው አሁን በሩ መዝጋት ነው። በቀላሉ ይሄው
በሩ በቀላሉ ምንም አይነት ንፋስና ምንም አይነት ነገር አያስገባም። ባግም የመሳሰሉ ነገሮች ከአንዱ ክፍል ወደ ሌላ ክፍል እንዳይገባ ሽታም ሆነ ማንኛውም ነገሮች እንዳይገባ ያገለግላሉ። በጣም ሴፍ ነው። በዛ ላይ ደግሞ ዶሩ ኖይስለስ ነው። በጣም ድምፅ አያሰማም። በቀላሉ ይኸው እንደዚህ ተከፍቶ በቀላሉ ይኸው በቀላሉ እንደዚሁ ይዘጋል ማለት ነው። አያችሁት ምን ያህል ቆንጆ ነገር እንደሆነ። በቀላሉ እንደዚህ ይደረጋል ማለት ነው። ይህን ይመስላል እና ተጠቀሙበት። እንደዚህ ገዝታችሁ ከአማዞን የገዛሁትን ከአማዞን ገዝቼ ነው የተጠቀምኩበትን። እናንተም ተጨማሪ እንደዚህ አድርጋችሁ መጠቀም ትችላላችሁ። በጣም ቀላል ነው እና ሼር ሰብስክራይብ አድርጉ። ይህንን ፕሮግራም የሚቀጥለው ሌላ ቪዲዮ እንዳዘጋጅላችሁ ሼር ሰብስክራይብ ማድረጋችሁና ኮሜንትም በሐሳብ ኮሜንት አድርጉልኝ እና ለሚቀጥለው ተጨማሪ ሌላ ቪዲዮ ላይ እስከምንገናኝ ድረስ መልካሙን ቀን እመኝላችኋለሁ። ባይ